ሰላም ውድ ቤተሰቦች፣ ዛሬ እንግዲህ የመጣሁት ፖፖ ላይቭን እንደ አንድ ጀማሪ ሆነን ስንጀምር ምን ማወቅ አለብን፣ በዋናነት ጀምረን ምን ማወቅ አለብን እንደ አዲስ ስንጀምር፣ እንዲሁ ደግሞ ፕላትፎርሙን ጀምራችሁት እስከዛሬ ድረስ አይከፍልም፣ እየሰጠኝ አይደለም፣ ፖፖ ላይቭ ውሸት ነው እያላችሁ ብዙ የምታወሩ ልጆች ስላጋጠማችሁኝ ይችን ምክር ግን ካዳመጣችሁ እመኑኝ ህይወታችሁን ትቀይሩበታላችሁ ማለት ነው። እንደምትቀይሩበትም አልጠራጠርም። በቅድሚያ ግን ይሄ ቪዲዮ ስለሚጠቅማችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። ወደ ዋናው ሀሳብ ስመለስ ዛሬ የመጣሁበት ዋና አይዲያችን ፖፖ ላይቭን እንደ አንድ ጀማሪ ሆነን ስንጀምር ማሟላት ያለብን ነጥቦች አሉ። ማሟላት ያለብን ነጥቦች እነዛ ምንድን ናቸው የሚሉትን ባጭሩ አድርጌ አስረዳችኋለሁ ማለት ነው። እንግዲህ የመጀመሪያው የአፑን ፍላጎት ማወቅ። ተጠቃሚዎቹ ነን እኛ። ብርን ብለን እንደምንመጣው ሁሉ ፕላትፎርሙ ደግሞ ከኛ ምን ይፈልጋል? ፕላትፎርሙ ዝም ብሎ ብር አይሰጥም። የእርዳታ ድርጅት ነገር አይደለም። ስለዚህ ፕላትፎርሙ እኛ ምን እንድንሰራለት ይፈልጋል። ሁለተኛ ደግሞ በቂ እውቀት ያስፈልጋል። በቂ እውቀት የአፑን ፍላጎት ካወቅን ከተረዳን በኋላ እኛ በቂ እውቀት መያዝ አለብን ማለት ነው። በቂ እውቀት መያዝ አለብን ስለ አፑ አጠቃቀም፣ ስለ አፑ መረጃ፣ ስለ አፑ ምንነት። አፑ ይቺ ሲቲንግ ምንድናት? ይቺ ሲቲንግ ምንድናት? ትርጉሟ ቪአይፒ ምንድነው? ኤጀንሲ ምንድነው? ሙሉ አጠቃቀሟን አትሊስት 2 ወር 1 ወር ሊፈጅባችሁ ይችላል። 2 ወር 1 ወር ሊፈጅባችሁ፣ እዛም ማደርሱ ሊኖሩ ይችላላችሁ። አትኩራችሁ ማወቅ አለባችሁ ማለት ነው። ይሄ ሁለተኛ ስራችሁ መሆን አለበት። እንደ አንድ ጀማሪ ስትጀምሩም ሆነ ጀምራችሁ አቋርጣችሁ እንደ አዲስ ስትመለሱ ይህን ካላወቃችሁ ውጤታማ ጭራሽ አትሆኑ። ውጤታማ የምትሆኑት አሁን የምዘረዝርላችሁ ነጥቦች ተግባራዊ ስታደርጉ ነው ማለት ነው። ሶስተኛ ደግሞ ምን መሰላችሁ? ጊዜ መስጠት። ለፕላትፎርሙ ጊዜ መስጠት። እኛ በምድር ላይ እንግዲህ ስንሰራ እንደምታዩት ጊዜ ሰጥተን ቁጭ ብለን ስራዬ ብለን ነውና ልክ እንደዛ ሁሉ ፕላትፎርሙንም ጊዜ ሰጥተን እኛ ደመወዝተኛ ሆነን እንደሚያገለግል ሰው እኛም ጊዜ ሰጥተን ለፕላትፎርሙ ማወቅ አለብን። ለፕላትፎርሙ ጊዜ መስጠት አለብን። ጊዜ ሰጥተን እኛ በተረዳነው ቁጥር ፕላትፎርሙ እየገባን ይመጣል። ራሱ ፕላትፎርሙ እኛን እየሰቀለን የሚመጣበት ደረጃ ይደርሳል ማለት ነው። ስለዚህ ሶስተኛ ደረጃ ምንድነው? ጊዜ መስጠት አለብን። ለፕላትፎርሙ ጊዜ መስጠት አለብን ማለት ነው። አራተኛ ደረጃ ደግሞ ማለት የሥራ ዘርፍን መለየት አለብን። አራተኛ ደረጃ የሥራ ዘርፉን መለየት አለብን። መጀመሪያ የአፑን ፍላጎት ማወቅ አለን። ሁለተኛ ደግሞ በቂ እውቀት ስለ ፕላትፎርሙ መያዝ። ሶስተኛ ደግሞ ለፕላትፎርሙ ጊዜ መስጠት። ጊዜ ሰጥተን ልንረዳው ያስፈልጋል አለ። አራተኛ ደረጃ ደግሞ የሥራ ዘርፍን መለየት። ይህን ሁሉ ካሟላችሁ በኋላ እናንተ በቂ እውቀት በምታገኙ ሰዓት የሥራ ዘርፍን ምንድናቸው፣ የሥራ ዘርፎች ምን አይነት ናቸው የሚሉትን በቂ እውቀት የምታገኙበት ይሆናል ማለት ነው። ያንን ስላችሁ አሁን ፕላትፎርሙ ላይ ለምሳሌ 3 አይነት ስራ አለ እንበል። እስካሁን እስካለው ጌም አሁን ያው ስራም ልንለው እንችላለን። ፕላትፎርሙ ራሱ ያዘጋጀልን ኤጀንሲነት፣ ለሴቶች ኤስአይዶል፣ ለወንዶች ደግሞ ሮኬት ሆስት ስራዬ ብሎ ደግሞ እንደ ጌመር ቁማር ማለት እንደ ጌመር ኮይን መድበን እኛ ፕላትፎርሙ ጋር ተጫውተን የምናሸንፍ ከሆነ እንወስዳለን፣ የምንሸነፍም ከሆነ እንከስራለን። ያው እንደ ስራ ለመድበው እንጂ ይሄ ቁማር ነው ማለት ነው። ያው እየበሉበት እያገኙበት ስለሆኑ ብዬ ነው እኔ። እና የሥራ ዘርፍን መለየት እንግዲህ አራተኛ ስራችን ነው ማለት ነው። አምስተኛ ስራችን ምንድነው? አዳዲስ ሰዎችን ማምጣት። ወደ ፕላትፎርሙ አዳዲስ ሰዎችን
ማምጣት። ይህንን ስንል ኢንቫይት ማድረግ እንደማለት ነው። በሌላ አባባል ኢንቫይት ማድረግ ኤጀንት ከሆኑ በተለይ ኤጀንት ከሆናችሁ ማለት በተለይ ኤጀንት ሆናችሁ የምትሰሩ ከሆነ ልጆችን በእናንተ ስር ማስገባት አለባችሁ። በተለያየ መንገድ ፕሮሞሽን እየሰራችሁ ሊሆን ይችላል። ላይቭ ላይ ተቀምጣችሁ አዳዲስ ልጆችን እየመዘገባችሁ ሊሆን ይችላል። ብዙ ስራዎች ፕሮሞሽን እየሰራችሁ እናንተ አዳዲስ ልጆችን ማስገባት ኢንቫይት ማድረግ አለባችሁ። ኢንቫይት በምታደርጉ ሰዓት ልጆቹ በሰሩት መጠን ራሱ የኢንቫይት ኮሚሽን ታገኙበት እና 5ኛ አዳዲስ ሰዎችን ያስገቡ የኢንቫይት ኮሚሽን ማግኘት። አዳዲስ ሰዎችን ያስገባችሁ የኢንቫይት ኮሚሽን ማግኘት። 6ኛው ስንሄድ ቡድን መገንባት። በኤጀንሲ ላይ ጭራሽ ኤጀንሲ ሆናችሁ የምትሰሩ ከሆነ ቡድን መገንባት። ኤጀንት ከሆናችሁ በኋላ አፑን አውቃችሁት ተረድታችሁት ኤጀንት ከሆናችሁ በኋላ ቡድን መገንባት በጣም ዋናና ወሳኝ ነገር ነው። ያለ ቡድናችሁ የኤጀንት እንቅስቃሴ በቡድኑ ነው፣ በሰሩት በልጆቹ በቲሙ ስለሆነ ቲም ቢውልድ ማድረግ በጣም ዋና ነገር ነው። በ7ኛ ደረጃ እንግዲህ ማስተዋወቅ ወይም ደግሞ ፕሮሞሽን። ቅድም እንዳልነው ኢንቫይት አድርገን ሰው እንደምናስገባው ሁሉ ፕሮሞሽን መስራት አለብን። ለምሳሌ አሁን ፕሮሞሽን የምትሰሩ ከተለያዩ ፕላትፎርሞች ወይም ደግሞ ሚዲያዎች ሊሆን ይችላል። ከቲክቶክ፣ ከዩቲዩብ፣ ከፌስቡክ፣ ከኢንስታግራም ከተለያዩ ፕላትፎርሞች የራሳችሁን አካውንት እየከፈታችሁ እናንተ ፖፖ ላይቭን ማስተዋወቅ። በዛ ሰዓት የራሳችሁን ኢንቫይት እያደረጋችሁ የኢንቫይት ኮሚሽን ታገኙበታላችሁ። ፕሮሞሽን በሰራን ቁጥር እኛ ለራሳችንም እናገኛለን፣ ለሌሎችም እንተርፋለን። ይሄን ባረግን ቁጥር ፕላትፎርሙ እኛን እንደ ትልቅ እንትን ነው የሚሆን። ኤአይ ስለሆነ ራሱን ችሎ እንደ ትልቅ ተጠቃሚና እንደ ትልቅ ሰራተኛ ስለሆነ የሚሆን እኛ ተጠቃሚ እንሆናለን ብያችኋለሁ። ያው እንደ ኢንቫይቱ ነው ማለት ነው። ስለዚህ ፕሮሞሽን መስራት በጣም አስፈላጊ ነገር ነው ማለት ነው። 8ኛና የመጨረሻው ምንድነው መሰላችሁ? ትዕግስት። ይህንን ሁላ ሰርታችሁ እናንተ ለውጥ ላታመጡ ትችላላችሁ። ይህን ሁላ አድርጋችሁ እናንተ ለውጥ ላታገኙ ትችላላችሁ። ስለዚህ ትዕግስት በጣም ወሳኝ ነገር ነው። ትዕግስት መስራት ወይም ደግሞ ትዕግስት ማድረግ አለባችሁ። ተስፋ መቁረጥ እዚህ ፕላትፎርም ላይ አይሰራም። ብዙ ሰዎች ህይወታቸውን የቀየሩት ከቤተሰብ ጀምሮ ከጓደኛ ጀምሮ ብዙ ልትባሉ ትችላላችሁ። እኔ በራሴ አሁን ብዙ አሳልፌያለሁ። አሁን እስካለሁበት ሰዓት ድረስ ማለት ብዙ እባላለሁ እና ያንን ሁላ ተቋቁማችሁ ተስፋ ሳትቆርጡ፣ ተስፋ የሚያስቆርጥ ብዙ ነገር አለ። ያንን ሳትቆርጡ ተስፋ ለመጨረሻው የመጨረሻ ግባችሁን አስባችሁ ትዕግስት አድርጋችሁ ከሰራችሁ ማርያምን ብዬ ነው የምነግራችሁ፣ እነዚህን ነጥቦች ካሟላችሁ፣ እነዚህን አሁን የነገርኳችሁን 8ቱንም ነጥቦች ካሟላችሁ ምንም የማትለወጡበት ምክንያት አይኖርም። ስለዚህ እነዚህን 8 ነጥቦች አሟሉ። ይሄ የመጀመሪያ ምክሬ ነው። በቀጣይ ቪዲዮ ደግሞ ስለ ኤጀንሲነት እሰራላችኋለሁ ብያችኋለሁ። ኤጀንሲ እንዴት እንደምንሞላ ምናምን አስረዳችኋለሁ ማለት ነው። ቸር ሰንብቱልኝ።